ጨርሶኝ ባትሪውን አጥቶ አይተ ወልድ ቻለ ይሞልታል انت مش تجمر انت بلا በደንብ አጨርሱ يا ساوند كاسه كاسه يهو يكون بشو يسيغ دددغس አሁን ዘለሎ كاسه يهو يكون ግሾ አይ ኡባያላ ነው ይሄ ኡባያላ ይህ የምናየው ቦታ ኡባ ደብረጻይ ወረዳ ኡባያላ ቀበሌ ባላዩ ለለቅሶ ስነ ስርዓት እየቀረስኩኝ ነው። በጣም የሚገርም ነው። ቤት ዘመድ ጓደኛ ቤተሰብ ዘመድ አዝማድ ለቅሶ እየደረሱ ነው። የሚገርም የለቅሶ ስርዓት ገና አንተ ማለት ነው። አዎ በዚህ ነው የምትከሰተው። አይ በራይ ካሳይ ሆይ ያከረና አትስ ያከረና ካሳይ እንደገለለ ቤተሰብ ነው። በፊት ለቅሶ ቀርቶታል። አሁን የበፊቱን ትጋ አሁን ለምን መጣ? አላስለቅስም አሉ። አናስለቅስም ነው አንፈቅድም ነው። ኦኬ ከተወሰነ ደቂቃ በኋላ ወይ ሊፈቅዱ ይችላሉ። ኦኬ አስጨርሶ ይፈቀዳል። አዎ አሁን ፈቅዶለታል። አሁን ፈቅዶለታል። ገብቷል። ገልስ የሚገርም ባህል። ስለዚህ አሁን ስርዓት አሁን አስፈቅዷል። በቃ አሁን ተፈቅዶለታል። የሚገርም ስርዓት ያዘው። መጀመሪያ ቀርቶታል ለቅሶ ከዚህ በፊት የቅርብ ዘመድ ሞቶበት ከዚህ በፊት መምጣት ሲገባው አልመጣም። ቀርቶ ነበረ። ስለዚህ አላስገቡትም ነበር። አሁን አስገብቶታል። አሁን ለቅሶ ላይ እንዲካፈል ስርዓቱን እንዲካፈል ተደርጓል። እስካሁንም ድርድር ላይ ነው፣ አላለቀ። ይህ ጎፋ ዞን ጎፋ ደብረጻይ ውስጥ የሚደረግ ባህላዊ የለቅሶ ስርዓት ነው። በጣም አስገራሚና በጣም የተገረምኩበት የለቅሶ ስርዓት ነው። አካሉ ነው አሁን ከነ ቆይ ባና የሱን ይጨርሱ
आवाका दिखी दहा गलन है सियाने ऐसी वो कब है ला इक्का वो कब है ना मरका चिकन ना मरका चिकन में से ऐसी वो यानी ऐसे को आया ना उधर का से ለቅሶውን አልፈቀዱም። ከኛ ጋር የመጣ ሰውዬ ዘለሎ ይባላል። ለቅሶ ላይ ከዚህ በፊት የቀረው ለቅሶ ስላለ አልፈቀዱለትም። እያወሩ ነው፣ የተደራደሩ ነው። ለቅሶውን ተከልክሎ ነው። ከዚህ በፊት ከዚህኛው ቡድን ቲም አለ፣ ከዚህኛው ቡድን ቲም ሆኖ ተወያይቶ በቃ እሱ አሁን መግባት አለበት ብሎ እሱ የመጀመሪያውን ሶሪ ብሎ ይቅርታ ከጠየቀ በኋላ ነው ለቅሶ ማድረስ አለበት። ለዚህ ደግሞ ሽማግሌዎች በሁለቱም ወገን ሆኖ ቆይተው ብሎ እያደራደሩ ነው። አሁን እሱ እርቁ ሲጨርስ ነው አሁን እንትኑ የሚመጣው። የቅርብ ዘመድ ለቅሶ አልተገኘም። ሌላው ለቅሶ አልተገኘም። ስለዚህ በዚህ ላይ እንዴት ይመጣል ነው አሁን ድርድሩ። አንድ ግለሰብ ነው ያልደረሰው እዛ ለቅሶ ያልደረሰው አንድ ግለሰብ ነው። በአንድ እሱ እኮ ነው አሁን ገና አገና እሱ ሲጨርስ ድረስ ከተባለ እሱ የሚያሳየውን አክታ አለ። ከዛ ሙሉ ወጥቶ ደግሞ እንደገና ለቅሳሉ ሙሉ ይመታል እንትኑ ደስ የሚል ስርዓት ያን ይፈቅዳል። እንደገና ክፍት ይሆናል። አሁን ይሄ ወደኛው ወጥቶ ማይታል አለ ያደራደሩ ነው። በዛም በዚህም የሚገርም ስርዓት ያው ከአባቶች ጋር እየተነጋገረ ነው። ከዚህ በፊት የቅርብ ዘመዱን ለቅሶ ስላልመጣ አሁን ማልቀስ አይችልም ተብሎ አላስለቅስም ብሎ ወደ ኋላ ተመልሷል። እንትን በል ስርዓቱ ስለሆነ እንትን በላ መልሰው ወደ ኋላ እንዲመለስ በቃ ተከልክሎ ወደ ለቅሶ ስነ ስርዓቱ እንዳይካፈል ተደርጎ እየወጣ ነው።